የዛሬው እውነተኛ ታሪካችን እዚህ ጋር በምትመለከቷት በዚህ ሴት ይጀምራል። ይቺ ሴት ከተቆጣጣሪ ከሆኑ ከቤተሰቦቿ ቤት ለመውጣት ያደረገችውን አስገራሚ ታሪክ ነው የምነግራችሁ። ስሟ ኒኮል ይባላል። ኒኮል 23 ዓመቷ ነው። ቤተሰቦቿ ጋር ነው የምትኖረው። ሶሻል ሚዲያ ላይ ቢዩቲ ብሎገር ነች። ቤተሰቦቿ ደግሞ በጣም ሃይማኖተኞች ስለነበሩ ኒኮልን በጣም ይቆጣጠሯታል። በዛ ምክንያት ደግሞ ኒኮል ከቤተሰቦቿ ጋር በጣም ብዙ ጊዜ ግጭት ትገባለች። እናም ኒኮል እንደተለመደው ከቤተሰቦቿ ጋር ከባድ ጥል ውስጥ ትገባለች። ከዛም ይህ ሁሉ ነገር ይሰለቻታል። ቤተሰቦቿንም በጣም ትጠላቸዋለች። ከቤት መውጣትና ከነሱ መራቅ ብቻ ነበር የምትፈልገው። የዛን ሰዓት ነበር አንድ ሐሳብ ጭንቅላቷ ላይ ይመጣላት። እንደሞተች ለማስመሰል ታስባለች። ከዛም ይሄንን ሐሳቧን እዚህ ጋር ለምትመለከቱት ኒክ ለሚባል ቦይፍሬንዷ ትነግረዋለች። ኒክም በሐሳቧ ይስማማና አንድ ላይ እቅድ ማውጣት ይጀምራሉ። እቅዳቸውም መጀመሪያ እሷን የምትመስል ሴት ፈልጎ ማግኘት፣ ሁለተኛ ልጅቱ ጋር መገናኘት፣ ልጅቱን መተዋወቅ፣ ሶስተኛ ደግሞ ልጅቱን መግደል፣ አራተኛ የኒኮል መኪና ውስጥ ጥሏት መሄድ። ምክንያቱም የኒኮል መኪና ውስጥ ከተገኘች ኒኮል ነች ተብሎ ስለሚታሰብ። አምስተኛውና ዋነኛው ነገር ደግሞ ኒኮል አትያዝም። ምክንያቱም ሁሉም ሰው ኒኮል ሞታለች ብሎ ስለሚያስብ። እናም ይህ እቅድ በቃ ለነሱ የሚገርም ነበር። በቃ የሚገርም እቅድ አወጣው ነበር በእነሱ ቤት። ስለዚህ እሷን የምትመስለውን በእሷ ፋንታ የምትሞተዋን ሴት ፈልጋ ማግኘት አለባት ማለት ነው። የመጀመሪያ ስራዋ እሱ ነው። ከዛም ኢንስታግራም ላይ ትገባና የሴቶችን ፎቶ ማየት ትጀምራለች። በእሷ እድሜ ላይ ያሉና እሷን የሚመሳሰሉ ሴቶች። ከዛም ብዙ ሴቶችን ካየች በኋላ አይኗ እዚህ ሴት ላይ ያርፋል። እቺ ሴት ካሚላ ትባላለች። ካሚላ 23 ዓመቷ ነው። ልክ እንደሷ ቢዩቲ ብሎገር ነበረች እና ጸጉሯ፣ አቋሟ ምናምን በቃ ሙሉ ነገሯ ከኒኮል ጋር በጣም ይመሳሰላል። ስለዚህ ኒኮል የመጀመሪያ ኢላማዋን አግኝታለች። የመጀመሪያ እቅዳቸውም ተሳክቷል። በሁለተኛ ደግሞ ካሚላን አሳምና እንድታገኛት ማድረግ አለባት። የዛኔም አንድ ሐሳብ መጣላታል። በሆነ የታዋቂ ዘፋኝ ስም ፌክ አካውንት ከፍታ የሙዚክ ቪዲዮ ላይ እንድትሳተፊ ምናምን ፈልጋለሁ ትላታለች። ነገር ግን ካሚላ ጅል አይደለችም። ይህ ነገር ውሸት እንደሆነ ለማወቅ ያክል ጊዜ አልፈጅባትም። ያው ኒኮልም በዚህ አላቆመችም። ሌላ ፌክ አካውንት ከፍታለች። በዚህኛው ግን ከሆነ የኮስሜቲክስ ድርጅት ጋር እንደምትሰራና ለነሱ ቪዲዮ ሰርታ የምትለቅላቸው ከሆነ እና ፕሮሞት የምታደርግላቸው ከሆነ ለሷ ፍሪ ፕሮዳክት እንደሚሰጧት ትነግራታለች። የዚህን ጊዜኛው ካሚላ ቢዩቲ ብሎገር ስለሆነች ደስ እያላት ትስማማለች። ከዛም ቀጥላ ኢንጎልስታን የሚባል ቦታ ወደሚገኝ የውበት ሳሎን ጋር እንድትሄድና እዛም ከመጣች ነፃ አገልግሎት እንደሚሰጧት፣ ከዛም በተጨማሪ ደግሞ ቤታ ድረስ መኪና ልከው እንደሚወስዷት ትነግራታለች። በዚህ ሰዓት ካሚላ ምንም የጠረጠረችው ነገር ስለሌለ አሁንም በደስታ ደስ እያላት ትስማማለች። ሁለተኛው እቅዳቸው ተሳካ ማለት አይደል? ከቀናት በፊት እንደተነጋገሩት ኒኮል መኪናዋን ይዛ ካሚላ የምትኖርበት አፓርታማ ሄዳ ትቆማለች። ያው መኪና ውስጥ ብቻዋን አይደለችም። የኒኮል ቦይፍሬንድ አብራት ነበረ። ከዛ ካሚላ መኪና ውስጥ እንደገባች ከከተማ ወጣ ወዳለ ጫካ ውስጥ ይዟት ይሄዳሉ። በዛ ሰዓት የውበት ሳሎን ጋር መኖር እያለባቸው ለምን ጫካ ውስጥ እንደወሰዷት እንዴት እንዳሳመኗት ባይታወቅም ከመኪናው ያወጧትና ማጥቃት ይጀምራሉ። ካሚላን ማጥቃት ይጀምራሉ። ከሁለቱ አንዳቸው ደግሞ ፊቷ ላይ በጣም በብዙ ጊዜ ይወጓታል ማለት ነው። ያው ሰዎች ሲያገኛት ፊቷን ለይተው ፊቷን እንዳይለዩአትና ያው ኒኮል ነች ተብሎ እንዲታሰብ በጣም ብዙ ጊዜ ፊቷ ላይ ይወጓትና በአሰቃቂ ሁኔታ ልጅቱን ህይወቷን እንዲያልፍ ያደርጋሉ። በዚህም ሶስተኛው እቅዳቸው ይሳካል። ከዛ የካሚላን አስከሬን መኪና ውስጥ አስገብተው የሆነ በጣም ብዙ መኖሪያ ቤት ያለበትና ሰዎች የሚበዙበት ቦታ ላይ መኪናውን አቁመውት ይሄዳሉ። ሰዎች ቶሎ ሬሳውን እንዲያገኙት። ከዛ ወደ ኒኮል ቤተሰቦች ስንመለስ ደግሞ የኒኮል ቤተሰቦች ስለ ኒኮል ምንም የሰሙት ነገር የለም። ለቀናት ቤት አልመጣችም፣ ሲደውሉላት አላነሳችም ምናምንና
በጣም መጨነቅ ጀመሩ። ከዛም መኪናቸውን ይዘው ወደ ኢንግሉስታድ ይሄዳሉ። ከዛም የኒኮል ጓደኞች ቤት ምናምን ሄደው ሲፈልጓት ኒኮል እዛ አልነበረች እና ትኖራለች ብለው ወደ አሰቡበት ቦታ እየሄዱ እየፈለጓት እያለ የሆነ መንገድ ላይ የኒኮልን መኪና ቆሞ ያዩታል። ውስጡ ሲመለከቱ ልጃቸውን የምትመስል ሴት መኪና ውስጥ ሞታ ያዩታል። ከዛም ለፖሊስ ይደውላሉ። ፖሊሶችም በፍጥነት ይደርሱና አስከሬኑን አውጥተው ለኒኮል ወላጆች ሲያሳያቸው ያው ኒኮል ነች ብለው ያረጋግጣሉ። እና በዛም ምክንያት የኒኮል ቤተሰቦች በጣም ከባድ ሀዘን ውስጥ ይገባሉ። በቃ ሁሉም ሰው እንደሞተች አምኗል። እዚህ ጋር ታዲያ የኒኮል እቅድ ሰራ ማለት አይደል? ግን የሷን ጉዳይ የያዘው መርማሪ አንድ ነገር ያስተውላል። የሟቿና የኒኮል ዲኤንኤ በጭራሽ የሚመሳሰል አይደለም፣ የጣት አሻራዋም ጭምር ማለት ነው። ይህንን ሲያይ ለኒኮል ቤተሰቦች ያሳውቃቸዋል። የኒኮል ቤተሰቦችም በድንጋጤ ልጅቱ ማን እንደሆነችና ልጃቸው የት እንደገባች ይጠይቃሉ። የዛኔ የሟቿ ላይ ምርመራ ሲያደርጉ ሟቿ ካሚላ እንደሆነች ያረጋግጣሉ። ካሚላ ደግሞ ሞታ የተገኘችው የኒኮል መኪና ውስጥ ስለሆነ ሰው በመግደል የመጀመሪያ ተጠርጣሪ ኒኮል ትደረጋለች። ከዛም ፖሊሶች በጣም ብዙ ፎቶዋን አሳትመው በየቦታው መበተን ይጀምራሉ። ያው ብዙም አልቆየም ሰዎች ኒኮልን ያገኟትና ለፖሊስ ሪፖርት ያደርጋሉ። ፖሊሶችም ተከታትለው ኒኮልን ያስሯታል። ቦይፍሬንዷንም በተመሳሳይ እሱንም ተከታትለው ያስሩታል። እናም ይህ ቪዲዮ እስከተሰራበት ጊዜ ድረስ ለነሱ ለፍርድ ቀርበው ጥፋተኛ ሆነው ከተገኙ ሁለቱ የእድሜ ልክ